አሰላሙ አለይኩም አሰላሙ አለይኩም ቤተሰብ ናቸው። ሰላም እኔ ጋር ሰላም ነው። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁ። ሰላማችሁ ብዝት ይበል ባላችሁበት ሁላችሁ ቤተሰቦቼ። ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ፕሊዝ ተባበሩ። ቪዲዮ እስከ መጨረሻ የሚጠቅመኛል እና ቤተሰብ አንዳንድ ሰዎች ማለት ነው የሰው ቅስም የሚሰባብሩ ሰዎች አሉ ማለት ነው። ስለ እነሱ ሰዎች ለማውራት እኔ ሲጀመር ስለ ሰው ማውራትም አልፈልግም፣ አልፈልግም ነበር፣ ግን ድንገት ለሌሎችም ትምህርት ይሆናል ብዬ ነው ማለት ነው። እና ሰው ጋር ሄዳችሁ ያ ሰው ጋር መሄድ ካልፈለጋችሁ አለመሄድ፣ ሄዳችሁ የሰው ቅስም መሰባበር ጥሩ አይደለም። እኔ ደግሞ ማለት ነው የፈለጋችሁ ብትሉኝ የፈለጋችሁ ነገር ብትሉኝ ካሰብኩበት ነገር ዝንፍ አልልም ማለት ነው። እና ኢንሻአላህ ይሳካልኛል፣ ደግሞ ተስፋ አልቆርጥም። ግን አንዳንድ ሰዎች ሆነ ብለው ሰው ጋር የሚሄዱት ያን ሰው ለማገዝ ሳይሆን የሰው ቅስምን ለመስበር ነው ማለት ነው። እና እኔ አንዲት እህት ያስቀይማኝ ነው ማለት ነው እንጂ እኔ ሲጀመር ስለ ሰው እንደዚህ ለመፈትፈት አልመጣም። ካልፈለግሽ ያ ቤት አለመሄድ፣ ካልፈለግሽ ያ ሰው ጋር አለመሄድ እንጂ በዚህ ወጣ በዚህ ገባ አያስፈልግም። ሌላ አሉባልታ አያስፈልግም ማለት ነው። ሆነ ብለው የሰው ቅስም ለመሰባበር ሰው ጋር የሚሄዱ ሰዎች አሉ። ልትረጂ ወይም ደግሞ ሰፖርት ልታረጊ ከሆነ እሰይ ጥሩ ነው። መተባበር ባህላችን ነው፣ ኢትዮጵያዊ አይደለም። እና ፕሊስ የሰው ቅስም አትሰባብሩ ማለት ነው። እና ሰዓት አልሞላሁም፣ ሰዓት ሞይ ምናምን። ሰዓት አልሞላሁም። ስደት ሆኜ አልተመቻቸልኝም ማለት ነው። ተመቻችቶልኝ ሰዓት ሞልቼ ብመጣ አሪፍ ነበር። አልሞላሁም። አሁንም እየታገልኩ ነው። ለራሴ ነው የምታገለው፣ ለሰው ብዬ አይደለም፣ በራሴ አቋም በራሴ ማለት ነው። እና ሰዓቴ ሳትሞይ ለምን ገባሽ ላልሽኝ ልጅ ማለት ነው፣ ሰዓቴ ልሞላ ብዬ እኔ ጤናዬን ማጣት አልፈልግም። ለጤናዬ ብዬ ነው ሀገር የገባሁት ማለት ነው፣ ካለብኝ ሀናን አንፃር። እና የሰው ቅስም አትንኩ፣ የሰው ቅስም አትስበሩ። የምንጽፈው ነገር ደግሞ እያሰብን ምንድን ነው የምናገረው፣ ምንድን ነው መናገር ያለብኝ ሰው ጋር ስትጽፉ ማለት ነው። አንድ ቃላት የሰው ቅስም የሰው አይምሮ ይነካል። እኔን ይሄን አክል ቦታ ሰጥቼው ምናምን ሳይሆን ለሌሎቻችንም ትምህርት ይሆናል። አንድ ሰው አንድ ቤት ሲሄድ ምን መጻፍ እንዳለበት ማወቅ አለበት። እንዲያገኘን ካወራን እንዲያገኘን ከጻፍን ጥሩ አይደለም። ፕሊስ የሰው ቅስም የምትሰባብሩ ሰዎች ማለት ነው አላህ ሂዳያ ቀልብ ይስጣችሁ። ሌላ ምንም አይደለም። ተሰባብሬ የምቀር መስሏችሁ ከሆነ አለሁ፣ እሺ በጤና አለሁ። ተሽሎኝ ቆሜ እየሄድኩ ነው። ማድረግ ያለብኝ እያደረኩ ነው ማለት ነው። አሽሪ ለምትሉኝ ደግሞ አይዞሽ ለምትሉኝ በጣም አመሰግናለሁ። አንዳንድ ደግሞ ወሬ ፍትፈታ ፈልገው ሰው ቤት ለሚሄዱ ደግሞ ማለት ነው ጀዛችሁን ካላህ አገኙት። ጥሩ እንደሰራ ነው የሚሰጠን እሱ፣ መጥፎ እንደሰራ ነው ጀዛችን የሚሰጠን እሱ ነው። እና ጀዛሽን አገኙሽ እህቴ። እና በጣም ከባድ ነው። አንዳንድ ሰዎች ማለት ነው የሚናገሩት ሁሉ አያውቁም። ስደት ገባሽ ጨርሰሽ ነው ገባሽ? ምነው ህይወቴ በስደት ተመሰረተ መሰለሽ እንዴ? ጉድ እኮ ነው። ለኸይር ነገር እንዳልጻፍሽ ራሱ ማለት ነው ያስታውቃል፣ ከጽሁፍሽ ከአጻጻፍሽ። እንደዚህ ጥሩ አይደለም። እኔ ስደት ሰራለሁ ብዬ ነው የሄድኩት፣ ሰርቻለሁ። አልሐምዱሊላህ። እንዳሰብነው ላይሆን ይችላል። እንደ ማንኛውም ሰው ታምሜ ነው ሀገር የገባሁት ማለት ነው። እና አልተውም ብዬ ይሄ ተስፋ ሳልቆርጥ እየሰራሁ፣ ለምን አላማ ስላለ። ዝም ብሎ በቃ እንዳገኛችሁ
የምሰባበር መስሎሽ ከሆነ ማለት ነው፣ ለተናገርሽው ቃላት የሚሰማኝ ምናምን መስሎሽ ከሆነ ተሳስተሻል። እኔ ከእንኳን አንቺ አንዲት ፊደል ለጻፍሽው ተይና ብዙ ነገር ያሳለፍኩ ሰው ነው። በጣም የሚችል አይምሮ አለኝ ማለት ነው። ስታይኝ ቀላል አስይሻለሁ ማለት ነው። ግን እንደዚህ አትጻፉ። ሰው በተቻላችሁ መጠን ሰፖርት ማድረግ፣ ካልተመቻችሁ አለመሄድ መብታችሁ እኮ ነው። በገዛ ስልካችሁ ነው የምትሄዱት። ያንን ሰው ካልፈለጋችሁ ከበሩ ማለፍ እራሱ የለባችሁ። እኔ እንደዚህ ነው። የማልፈልገው ሰው ቤት ከሆነ ከበሩ አላልፍም። ሹሃድ በቃ አልፈልገውም። እናንተም እኔን የማትፈልጉኝ ሰዎች ከበሬም አትለፉ። ፕሊስ የምትናገሩት ነገር ተጠንቀቁ። ሰውን ይጎዳል፣ ሰውን ያሳምማል በሉ። እኔ የፈለገ ነገር ብትሉኝ፣ የፈለገ ብትሰድቡኝ ተሰባብሬ አልቀርም። አልሐምዱሊላህ አላህ ትልቅ የምችልበት አቅም ስለሰጠኝ ማለት እችላለሁ። ግን ማለፍ ስላልቻልኩኝ ነው ይሄንን መጥቼ ያወራሁት ማለት ነው። ቅንቅና ስለ እኔ መጽሐፍ ማውራት ታውቂኛለሽ? እኔ ስደት በቅቶኝ አይብቃኝ ምን አገባሽ? ቢበቃኝ ባይበቃኝ እራት አላልኩሽ፣ ቁርስ አላልኩሽ፣ ብር አዋጪልኝ አላልኩሽ? ሹሃድ የት ነው ያለሽው? በጥሩ አስተሳሰብ እንደ ማንኛውም እህቶቼ በጥሩ አስተሳሰብ ብትመጪ በጥሩ ነገር ነበር ማስተናገድሽ። የት ነው ያለሽው? የት ነሽ? ምን አስጨነቀሽ? ስለ እኔ የምትጨነቂ ከሆነ ያንን በምትናገሪኝ ሰዓት ያላየሽው ቪዲዮ ካለ ከፍተሽ ብታይልኝ ይጠቅመኝ ነበር። እኔ በጣም ስነ ስርዓትና ክብር ያለኝ ሰው ነኝ። እንዳገኘሁኝ እዚህ መጥቼ አልተፋም ማለት ነው። መናገር ያለብኝን እናገራለሁ። ከጀርባ ማወራም ሰው አይደለሁም። ግልጽ ፊት ለፊት ቪዲዮ ላይ ወጥቼ ነው ማወራው ማለት ነው። እና ከመሬት ተነስታችሁ የሰው ስም አንስታችሁ መታችሁ ከሰው ቤት የሰውን ቅስም አትስበሩ። በጣም መልካም ልጆች አላችሁ፣ በጣም መልካም እህቶች አላችሁ። እናንተን አይወክልም። ይሄ አንድ ሰውና ሁለት ሰው ቢሆን ነው። ግን እኔ ተሰባብሬ አልቀርም። አላህ አቅምና ችሎታ ሰጥቶኛል ማለት የምችልበት ስንት ነገር ችዬ የምኖር ሰው ነኝ ማለት ነው። ይሄ ጥቂት አንቺ መተሽ አንድ መስመር ስለጻፍሽ ተሰባብሬ የምወድቅ እንዳይመስልሽ። ያሳዝናል አንዳንድ ሰዎች ማለት ነው። የሰውን ሞራል ለመንካትና የሰውን ቅስም ለመስበር ነው ሰው ቤት የምትሄዱት ማለት ነው። እውነት ለዛ ሰው ሰፖርት ላድርግ ልደግፈው ብላችሁ ሳይሆን እንደዚህ ጥሩ አይደለም። ነግበኔ እኔ ታምሜ ነው ሀገር የገባሁት። ደግሞ እኮ ይሄ ህይወቴ መጨረሻ አይደለም። ሹሃዳ በዚህ የምተዳደር መሰለሽ? በጣም ነው የገረመኝ። እኔ ስለገረመኝ ነው ማለት እዚህ ጋር ወጥቼ እንትን ያልኩት። ታሳዝኛለሽ እህቴ። መተሽ እኔ ላይ ከምትሳለቂና ከምትቀልጂ አንድ ቪዲዮ ብታይልኝ ለኔ ጥቅም ነበር። ሲጀመር ለኸይር ነገር አይደለም የመጣሽው እኔ ጋር ማለት ነው። ኸይር ነገር የሚያስብ ሰው እንደዚህ አይደለም። መልካምነት ለራስ ነው። መልካም ሆኖ ሰው ጋር ስንሄድ ሰፖርት አድርገን ቪዲዮ አይተን እንውጣ። ከምናችን የሚቀንስብን ነገር የለም። ሰዓት አልሞላሽም ገለመኔ ታውቂያለሽ፣ ሰዓት እንዳልሞላው እኮ ምን አዲስ ነገር አለ? ማሽቃበጥ አያስፈልግም። ኢንሻአላህ አይቀርም፣ ተስፋ አንቆርጥም ማለት ነው። ግን በጣም ነው የሚገርመው አንዳንድ ሰዎች ማለት የምታረጉት ነገር በጣም ነው የሚገርመው። እና ቀልብ ይስጠን ለሁላችንም ማለት ነው።
እኔስ አሁን ከአንቺ ላይ ልፈተፍት ምናምን ብዬ አይደለም የወጣሁት። ግን ሌሎችን ሰዎች አንዳንድ ቤት ሄደው በቃ እንዲያገኙ በቃ ባገኘነው ነገር ትንሽ ቃላት ቢሆን የሰው አይምሮ ይነካል ማለት ነው። እኔ ቅንጣት ያክል ማለት ነው ባልሽ ነገር አልተሰማኝም። መናገር ስላለብኝ ነው። ለሌሎች ሰዎች ይጠቅማል በማለት ነው እንጂ የመጣሁት ሲጀመር ማለት ነው። አንቺ ላይ ልፈተፍት ምናምን አይደለም የመጣሁት። እኔ ሲጀመር በራሴ ሰው ነገር ለጥፌ ምን ብዬ አይደለም። የራሴ ነገር የራሴ ታሪክ ከመጀመሪያው ቪዲዮ ገብተሽ የሰውን ነገር እያመጣሁ አልለጥፍ። በራሴ ነገር ነው የምሰራው። ምንም ነገር የሰው ነገር አልጨምርም። እና በጣም ገርም በጣም ማለት ነው ስለገረምሽኝ ነው ሲጀመር እንደዚህ ያወራሁት። እና ጀዛሽን ካላህ አገኘ ማለት ነው ጀዛ ይሰጠዋል። ቤተሰቦቼ ይቅርታ ያስቀየሟችሁ ካላችሁ ላይክ ሰብስክራይብ ያደረጋችሁ አበረታቱ። በላይክ ጀምሩት። አመሰግናለሁ።